እከካ አልልም። ወይኔ ስድብ ኃጢአት ነው። ስድቤ ሰይጣን ነው። ይቅር ይበለኝ ጋይስ። ወይኔ ይቅርታ ቪዲዮ ካሁኑ ልስራ። ውድ ኢትዮጵያኖች እከካም ብዬ ተሳድቤያለሁ። በጣም ይቅርታ። ይሄ የኛ ባህልም ሆነ አስተዳደጋችን አይደለም። ይቅር በሉኝ ጋይስ። የይቅርታ ልብ ያላችሁ ናችሁ የኢትዮጵያ ህዝቦች። ሳላቅ በድፍረት ያስቀየምኳችሁ አሁን እከካም ብዬ ያወራሁት ይቅር በሉኝ። ትንሽ ቀማምሼ ነበር፣ ጠጥቼ ነበር፣ ማሩኝ። ስድብ ያለ ሰይጣን ነው ያሳደኝ ጋይስ በመቤቴ። እሺ እንዴት ምን አባቴ ላድርግ? ቆይ ወርቄ እንዳትታይ እንደዚህ መቀመጥ አለብኝ። ማርያምን ወርቄ እንዳትታይ። እሺ ምን አባቴ ላርጋት? ኩፍ ብላለች ዛሬ ደግሞ። ሰው እንዴት ስከሳያች ነገር አትከሳም? በቃ ድንቡሽ ደግሞ ሪከርድ አድራጊዎች ዋናውን ዕቃ ማለት ነው እያወራው ለጥፋችሁ ቪዲዮ ልቀቁ አሏችሁ። እናንተ ቋት አድርጉትም አይባልም። ካካ ከለጠፋችሁ ወዲህ ወርቅነሽን ከነጸጉሯ ከነማ ጉፍ አድርገክ ለጥፈክ እኔ የምለፈልፈውን ከጀርባ አድርገክ ፖስቱ አላችሁ። ሪከርድ የምታደርጉ ሰዎች አሁን ዘንድሮ ልታሳብዱኝ ነው። ልታሳብዱኝ ቆርጣችሁ ተነስታችኋል። እናቴን እኔ ከሰውነቴ ይችላል ቡራ ይችላል። አድርስልኝ ለሰዓቱ ቡራ። የግጥሜ ርዕስ ቡራ እሳቱ ይላል። ወኔው ብቻ ለኛ ይበቃል። ብቃት መሳሪያ አይደለም ልብ ይጠይቃል። ጤባው ዳልቻን አስቀዝኖታል። ይችላል ቡራ ይችላል። ቡራ ጥይትን አታባከል። ለዛ ቁንጫ በራፕ ብቻ ዘርርልን። አልወድም ሀሜት። በጣም ነው ሀሜት የምጠላው። በጣም የሚያወሩ ራሱ ሰዎች ሳይ ያስጠላኛል። ግን እንደዚሁ የስራ ሁኔታ ስለሆነ ጋይስ እናወራበታለን። ባለ ኩላሊቷ አሁን የራሴ ጸጉር ነው የሚመስላችሁ? አይ ሞኞች። አሁን እኮ ቤታዬ ይዞ ማጻ ስማ ትቀልዳለህ እንዴ? እኔ ጌታ ይሞታል እንዴ ታዲያ? ጸጉሬ ቁመቱ እዚህ ግንባሬ እዚህ እንዴ ምን ተሻለ? ልንመጣጠን እኮ ኑሯችን እኮ ሊመጣጠን እኮ አልቻለም እኮ በመድኃኒዓለም ምን ተሻለን? ቆይ ቤተሰብ ኑሮን በጭንቅላቴ ነው እንዴ የምገፋው? እዚህ የጸጉሬ ርዝመት እኮ ታውቁታላችሁ። ከዚህ እናቴ ትሙት ጸጉሬ ከዚህ ይበልጣል ቁመቱ። ከሁለት ወንበዴዎቼ ቁመቱ ጨመር ያለ ነው። ግን ችግሩ ምንድነው? እዚህ ድረስ በዘሮቼ ነው የወጣሁት። እንዳለ አጎቴ አክስቴ እንዳለ ተመላልጠው በዘር ነው። እኔ ፈልጌ መስሏችኋል አይደለ? በዘር እዚህ ድረስ